ማለት ነው። ለምሳሌ ቀኑ ጨፍጋጋ ስለሆነ ጨፍጋጋነቱን ማየት እውነታ ነው። ነገር ግን ይህንን ጨፍጋጋ ቀን በጨፍጋጋነቱ ሳይሆን በቀን ውስጥ ያለው መልካም ነገር ለማድረግና ለመቀበል ለመለወጥ መወሰን የሚያስችል እይታ በቀን ውስጥ ያለውን በጎ ጎን ማየት ማለት ነው በሌላ አነጻጸር። ስለዚህ እይታ ሁል ጊዜ ከእውነታ ይበልጣል የሚለውን ለማሳየት ነው። በሌላ አነጋገር እነዚህን ጉንዳኖች ስንመለከት የተሸከሙት ትልቅ ግንድ አለ፣ እንደገና ደግሞ ገደሉ አለ። ይሄንን ገደል ለመሻገር አንችልም ማለት ይችላሉ። ሳይዛቸው በጣም ትንንሽ ነው። ነገር ግን እነሱ ምንድነው ያደረጉት? ሌላ ግንድ ይዘው መጡ። ሁለት ችግር ማለት ነው። ግንዱም ትልቅ ሸክም ነው፣ ገደሉም ሌላ መሰናክል ነው። ስለዚህ ያለው ትንሽነታቸው ሳይገድባቸው በመተባበር ይሄንን ግንድ አምጥተው ድልድይ ሲሰሩ እንመለከታለን። ስለዚህ የሰው ልጅ የአእምሮ ቅኝቱ ነው አመለካከት።